ማለዳ ቴሌታቢስ ላላ፣ ዲፕሲ፣ ቲንኪ ዊንኪ እና ፖ የተባሉ 4 ጓደኛሞች ነበሩ። እርስ በርስ የሚተጋገዙ ጥሩ ጓደኛሞች ሲሆኑ ብዙ ጊዜያቸውን ተራራ ላይ ኳስ በመጫወት ያሳልፋሉ። በአንድ ነፋሻማ ቀን ላላ በጠዋት ከእንቅልፏ በመነሳት ቁርሷን ከበላች በኋላ ከቤቷ ኳስ ይዛ በመውጣት ወደ ተራራው ጫፍ ለመጫወት ሄደች። ተራራው ላይም ደርሳ ኳስ መጫወት ጀመረች። አንድ ጊዜ ኳሱን በእግሯ ወደ ላይ እየመታች ሲያሰኛት ደግሞ በእጇም እየወረወረች መጫወቱን ቀጠለች። በተራራው አናት ላይ በተንጣለለው የሳር ሜዳ ላይ ኳሱን በእግሯ እየመታችና እየሮጠች ደስ ብሏት እየተጫወተች ነው። መሮጡ ሲደክማት እያረፈች ኳሱን በእጇ ይዛ እያንከባለለች ትጫወታለች። ነገር ግን በድንገት ላላ ኳሱን ወደ ላይ ስትወረውረው ያላሰበችው ነገር አጋጠማት። ኳሱ ዛፍ ላይ ተሰቀለባት። ለማውረድ ብትሞክርም ቁመቷ መድረስ ስላልቻለ በጣም አዘነች። ማዘኗ ምንም ጥቅም እንደሌለው ስለተረዳች ምን ማድረግ እንዳለባት ማሰብ ጀመረች። ለምን ዘልዬ ኳሱን ለማውረድ አልሞክርም በማለት እየዘለለች ለማውረድ ሞከረች። ግን ሙከራው አሁንም አልተሳካም። አሁንም ግን ዛፉ ላይ መድረስ አልቻለችም። ከዛም እንደገና በጣም አዘነችና ዝም ብላ ቆመች። ዲፕሲ በዛ በኩል ስታልፍ አየቻትና ልታግዛት መጣች። አጠገቧ መታ ስታያትም በጣም አሳዘነቻት። እናም አይዞሽ እኔ ወርደዋለሁ አለቻት። ዲፕሲ ከላላ የበለጠ ረጅም ብትሆንም ኳሱን ለማውረድ ግን በቂ ቁመት አልነበራትም። ዲፕሲም አይዞሽ ችግር የለውም ብላ አቀፈቻትና አባበለቻት። ሌላ ጓደኛቸው የሆነው ቲንኪ ዊንኪ ሲቸገሩ አያቸውና ሊረዳቸው መጣ። ቲንኪ ዊንኪ ከእነሱ የበለጠ ረጅም ቢሆንም እሱም ዛፉ ላይ ለመድረስ ግን አልቻለም። ቲንኪ ዊንኪም ችግር የለውም ሌላ ኳስ እንገዛልሻለን አይዞሽ ላላዬ ብሏት ተቃቀፉ። ትንሿ ጓደኛቸው ፖ ችግራቸውን አይታ መጣች። ምነው ጓደኞቼ ምን ሆናችሁ ብላ ጠየቀች። ላላም ኳሴ ዛፍ ላይ ተሰቅሎብኝ ነው ብላ መለሰች። ፖ ከነሱ መካከል ትንሿ ብትሆንም ኳሱን ግን እሷ ልታወርደው እንደምትችል አሰበች። ዘዴም ማሰላሰል ጀመረች። በመሃልም አንድ ዘዴ መጣላት። ቦርሳዋን ይዛ ተሽከረከረች። አሁንም መልሳ ተሽከረከረች። በደንብ ከተሽከረከረችና ኃይል ከሰበሰበች በኋላ ቦርሳዋን ወደ ላይ ወደ ዛፉ በኃይል ወረወረችው። ቦርሳውም ወደ ላይ ተወርውሮ ቀጥታ ወደ ኳሱ በመሄዱ ኳሱ መሬት ላይ ወደቀ። ላላም ኳሷን እንደገና በማግኘቷ በጣም ደስ ብሏት ጓደኞቼ በጣም ወዳችኋለሁ፣ በጣም አመሰግናለሁ አለቻቸው። ሌሎቹ ጓደኞቿ ለፖ በጣም ጎበዝ ፖ፣ በጣም ጎበዝ፣ አንቺ ዘዴኛ ነሽ፣ በጣም ጎበዝ ነሽ ፖዬ ብለው አበረታቷት። እሷም ለጓደኛዋ ጥሩ ስራ ስለሰራች በጣም ደስ አላት። 4ቱ ጓደኛሞች እርስ በእርሳቸው በጣም ስለሚዋደዱ ተቃቀፉ። በመረዳዳታቸውም በጣም ደስ አላቸው። እሺ ልጆችዬ፣ ከዛሬው ተረታችን ምን ተማራችሁ? እስቲ ለወላጆቻችሁ ንገሯቸው። ለእኔ ደግሞ ኮሜንት ላይ አስቀምጡልኝ። ከዛሬው ተረታችን የምንማረው ከመካከላችን አንድ ሰው ችግር ቢያጋጥመው እርስ በርስ መረዳዳትና መተጋገዝ እንዳለብን ነው። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ